ምን እያሰብሽ ነው ፍለቲ? ምንም አላስበው ነገር አለ። ፈርቻለሁ በጣም ሲስካን ውስጥ መግባት ማለት ወላሂ እኔ አላውቅም ለምን እንደሆነ አላውቅም። በጣም ያስፈራኛል፣ ይጨንቀኛል። እንቅልፍ ያጣሁበት ቀናቶች አሉ። 3 ቀን እንቅልፍ አጥቻለሁ። ምክንያቱም ሲስካን መነሳት አለብሽ ተብያለሁ እና ያው ኢንሻአላህ ሪዛልቱ ጥሩ እንደሚሆን እርግጠኛ ነኝ። ግን ደግሞ እዛ ውስጥ ገብቼ ደግሞ 1 ሰዓት የሚያክል ለብቻዬ ተቀምጬ ለብቻዬ ሳሳልፍ ራሴ ሳዳምጥ ወላሂ ይጨንቀኛል። ወላሂ በጣም የሚያስፈራው ለሌላ ሰው አላውቅም፣ ለእኔ ግን በጣም ነው የሚያስፈራ። ቢኖር ሌላ አይነት ምርመራዎች ቢኖር ለምሳሌ በደም ቼክ ተደርጎ ምናምን ነገር የሚታወቅ ቢሆን ኖሮ ደስ ይለኝ ነበረ። ምክንያቱም ይሄ በቃ መጀመሪያ ላይ ካንሰር ሲይዘኝ በዚህ ስለታወቀ ያ ነገር ነው ውስጤ ያለውና ኢንሻአላህ እናንተ በዱዓ አብራችሁኝ ሆኖ ሪዛልቱ ነገ ይደርሳል። ነገ አሳውቃችኋለሁ። አብራችሁኝ ቆዩ ነው እንዴ? ዱዓ አድርጉልኝ ኢንሻአላህ። ሁላችሁም ዱዓ አድርጉላት። በኢዝኒላህ ካንሰር ፍሪ ሆና ሺ ዊል ሪንግ ዘ ቤል ኢንሻአላህ። የማንን ዱዓ አላህ እንደሚቀበል አናውቅምና ሁላችሁም ዱዓ አድርጉላት።